ሰላም የጳጉሜ ሚዲያ ቤተሰቦች፣ በዛሬው የመረጃ ሰዓታችን በአሜሪካና በኢራን መካከል የደረሰው የሰላም ጥሪ፣ በአፍሪካ ህብረት ውስጥ ሶማሊያ የጻፈችው ታሪክ እንዲሁም በአዲስ አበባ ከተማ አስተዳደር እየተከናወነ ስላለው ታላቅ የበጎ አድራጎት ተግባርና ሌሎች ወቅታዊ ጉዳዮችን በዝርዝር እናቀርብላችኋለን። እነዚህ ሁኔታዎች በቀጥታ ህይወታችን ላይ ምን ተጽዕኖ ይኖራቸዋል? እስራኤልስ በሊባኖስ የያዘችው አቋም ምንድን ነው? አብራችሁን ቆዩ። ጳጉሜ ሚዲያ የዘመን ድልድይ። ጠቅላይ ሚኒስትር አብይ አህመድ የትግራይ ክልል አካታች ጊዜያዊ አስተዳደርን በርዕሰ መስተዳደርነት እንዲመሩ ሌተናል ጄኔራል ታደሰ ወረደ ለተጨማሪ 1 ዓመታት በኃላፊነታቸው እንዲቀጥሉ ወስነዋል። ይህ የሹመት ማራዘሚያ ውሳኔ የተሰጠው በኢፌድሪ ህገ መንግስት አንቀጽ 62/9 በአዋጅ ቁጥር 359/1995 አንቀጽ 14/2 ለ እና በደንብ ቁጥር 479/2013 አንቀጽ 4/2 በተደነገገው መሰረት የቀረበውን የዓመቱ ስራ አፈጻጸም መሰረት በማድረግ ነው። ሹመቱም ከሚያዝያ 1 ቀን 2018 ዓ.ም ጀምሮ ለሚቀጥለው 1 ዓመት የጸና ይሆናል። ሌተናል ጄኔራል ታደሰ ወረደ ለመጀመሪያ ጊዜ በፕሬዝዳንትነት የተሾሙት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት ነበር። በወቅቱ ጠቅላይ ሚኒስትር የክልሉን ተግዳሮቶች ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ማለታቸው ይታወሳል። ጳጉሜ ሚዲያ ለጀነራሉ ትግራይን ከገባችበት የኢኮኖሚና የሰላም ቀውስ እንደሚያወጣ ተስፋ በማድረግ መልካም የሥራ ጊዜ እንዲሆንላቸው ይመኛል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የትንሣኤ በዓልን ምክንያት በማድረግ ለማህበራዊ ችግር ለተጋለጡ ከ233,000 በላይ ለሚሆኑ ነዋሪዎች ማዕድ አጋርተዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ለማህበራዊ ችግር ለተጋለጡ ለአካል ጉዳተኞችና ጧሪ ደጋፊ ለሌላቸው የሀገር ባለውለታ አረጋውያንን በዝቅተኛ ገቢ ለሚተዳደሩ የመንግስት ሰራተኞች ማዕድ አጋርተዋል ብለዋል። ይህ ተግባር በከተማዋ የማዕከል መስሪያ ቤቶች በሁሉም ክፍለ ከተሞችና ወረዳዎች እየተከናወነ ያለ በጎ ተግባር መሆኑን አመላክተዋል። በሁሉም በዓላት የምናደርገው የማዕድ ማጋራት ድጋፍን የሚሹ የከተማችን ነዋሪዎችን ምን ጎደለ ብለን በመመልከትና በመጠየቅ ክፍተታቸውን የምንሞላበት፣ ለነዋሪዎቻችን ያለንን ክብር የገለጽንበት ሰው ተኮር ተግባር ነው ሲሉ ገልጸዋል። ለዛሬው ማዕድ ማጋራት ጆስፖንድ ትሬዲንግ 15 ሚሊዮን ብር፣ አቶ ጀማል አህመድ ሚድሮክ 10 ሚሊዮን ብር፣ የኢትዮጵያ ሙሉ ወንጌል ቤተክርስቲያን 7 ሚሊዮን ብር፣ አቶ በላይነህ ክንዴ 5 ሚሊዮን ብር፣ አትሌት ዮሐንስ ቢፋ 2.9 ሚሊዮን ብር እና አቶ ተካበ ሙሉ 500,000 ብር ድጋፍ አድርገዋል። የትንሣኤ በዓል ኢየሱስ ክርስቶስ ለሰው ልጆች መዳን ፍቅሩን እስከ መስቀል የገለጸበትና በትንሣኤ የምስራች የተበሰረበት መሆኑን ከንቲባ አዳነች አውስተዋል። በዓሉን ስናከብር በታላቅ ፍቅር ድጋፍ ለሚሹ ወገኖች ያለንን መተሳሰብ በተግባር በመግለጽ አንዳችን ለሌላችን የደስታ የሰላምና የአብሮነት ምክንያት በመሆን ሊሆን ይገባልን ብለዋል። የላቲን አሜሪካዊቷ ሀገር ብራዚል የበሬ የዶሮና የአሳማ ስጋን ጨምሮ 17 የግብርና ምርቶችን ወደ ኢትዮጵያ ለመላክ የሚያስችላትን ይፋዊ ፍቃድ ማግኘቷን የሀገሪቷ ግብርና ሚኒስቴር አስታወቀ። የብራዚል ግብርና ሚኒስቴር የንግድና ዓለም አቀፋዊ ግንኙነት ጸሐፊ ሉዊስ ሩዋ ለሮይተርስ እንደገለጹት ኢትዮጵያ በ130 ሚሊዮን ሕዝቧ ለብራዚል ምርቶች ትልቅና ወሳኝ ገበያ ናት። ይህ ስምምነት ባለፈው ሳምንት ሹመት ከተቀበሉት አዲሱ የግብርና ሚኒስቴር አንድሬ ዲፓውል የመጀመሪያው የገበያ ስኬት ተደርጎ ተወስዷል። ስምምነቱ በሁለቱ ሀገራት መካከል ያለውን የንግድ ልውውጥ እንደሚያሳድገውም ይጠበቃል። አፍሪካ የራሷን የሰብአዊ ድጋፍ ተቋም ልትመሰርት ይገባል ሲሉ የዛምቢያው ምክትል ፕሬዝዳንት አዲስ አበባ እየተካሄደ በሚገኙ የአፍሪካ አደጋ ስጋት አቅም አህጉራዊ ጉባኤ ላይ ተናገሩ። በመድረኩ የቪዲዮ መልእክት ያስተላለፉት የዛምቢያው ምክትል ፕሬዝዳንት ሙታሌ ናሉማንጎ የህብረቱ የአፍሪካ የአደጋ ስጋት አቅም ኤጀንሲ ላለፉት 14 ዓመታት በለጋሽ ሀገራት ሲደገፍ ቆይቷል። ይህ ሊያበቃ ይገባል። በዓለም አቀፍ የአየር ንብረት ለውጥ የተነሳ አፍሪካ በርካታ ችግሮችን ለመጋፈጥ ተገድዳለች። ይህም አህጉሪቷ የራሷን ተቋም ትገነባ ዘንድ ማንቂያ ነው ብለዋል። የአፍሪካ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ሽፈራው ተክለማርያም በበኩላቸው የአፍሪካ ሀገራት በአህጉሪቷ የአደጋ ዝግጁነትን ለማጠናከር ፈጣን ምላሽ ለመስጠትና የሰብአዊ ድጋፍ ሉዓላዊነትን ለማረጋገጥ በትብብር መስራት እንዳለባቸውም ተናግረዋል። ለ2 ቀናት የሚቆየው ጉባኤ የአፍሪካ ሀገራት የሰብአዊ ድጋፍ ሉዓላዊነታቸውን ማረጋገጥ በሚችሉባቸው መንገዶች ዙሪያ ይመክራል። ከባህር ማዶ ወዳገኘናቸው ዜናዎች ስናልፍ
ሶማሊያ በታሪኳ ለመጀመሪያ ጊዜ በአፍሪካ ህብረት የሰላምና ጸጥታ ምክር ቤት ውስጥ መቀመጫ አገኘች። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እንደ ኤሮፓውያኑ አቆጣጠር በ2000 ዓ.ም ከተመሰረተ ወዲህ ለመጀመሪያ ጊዜ ሶማሊያ በምክር ቤቷ ውስጥ መቀመጫ ማግኘቷ ተገለጸ። የሶማሊያ ፌዴራል መንግስት ተሰሚነት ባለው በዚህ ምክር ቤት ውስጥ ለ2 ዓመታት እንዲያገለግል የተመረጠው በየካቲት 2018 ዓ.ም ሲሆን ይህም የአፍሪካ ሀገራት ሶማሊያ በቀጠናው ጸጥታ ግንባታ ላይ ለምትጫወተው ሚና ያላቸው እምነት እያደገ መምጣቱን የሚያሳይ መሆኑ ተመላክቷል። በኢትዮጵያና በአፍሪካ ህብረት የሶማሊያ አምባሳደር አብዱላሂ ዋርፋ በምክር ቤቱ ዋና መስሪያ ቤት የሶማሊያን ሰንደቅ ዓላማ በይፋ የሰቀሉ ሲሆን ይህም ሀገሪቱ አዲሱን ኃላፊነቷን በይፋ መረከቧን ያበሰረ ክስተት ሆኗል። የመንግስት ባለስልጣናት ድርጊቱን የሶማሊያ ዓለም አቀፋዊነት ተቀባይነትን የሚያሳድግ ታሪካዊ ምዕራፍ መሆኑን ገልጸው በተለይም በአፍሪካ አህጉር ሰላምን በማስፈን መረጋጋትን በመፍጠርና በትብብር ረገድ ያላትን ተሳትፎ የሚያጠናክር መሆኑንም ገልጸዋል። አሜሪካና ኢራን ለ2 ሳምንት የሚቆይ የሁለትዮሽ የተኩስ አቁም ስምምነት ማድረጋቸውንና በትላንትናው ዕለት ከሌሊቱ 9 ሰዓት ላይ በኢራን ሊፈጸም የነበረው ጥቃት መሰረዙን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታወቁ። ኢራን የሆርሙዝን ሰርጥ በአስቸኳይ ደህንነቱ ተጠብቆ ሙሉ በሙሉ እንድትከፍት ተስማምቻለሁ ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ከኢራን በኩል በቀረቡት ባለ 10 መንደርደሪያ ነጥቦች ከስምምነት ሊያደርሱ የሚችሉ መሆናቸውና በመጪው 2 ሳምንታት ውስጥ ሙሉ በሙሉ ከስምምነት ሊደርሱ እንደሚችሉ ትራምፕ ተናግረዋል። ኢራን በበኩሏ የኢራን ብሔራዊ ደህንነት ምክር ቤት ኢራን ድል ማድረጓን በይፋ አውጃለች። አሜሪካ የቴህራንን ባለ 10 ነጥብ እቅድ እንድትቀበል አስገድደናል ያሉ ሲሆን ኢራን የሆርሙዝ ሰርጥን እንድትቆጣጠር አሜሪካ ተስማምታለች ሲሉ ለኒውክሌር ቦምብ ዩራኒየም ማበልጸጋችንን እንቀጥላለን፣ በኢራን ላይ የተጣሉ ማዕቀቦች እንዲነሱና ለተጎጂ ህዝቦች ካሳ እንዲከፈል እንዲሁም የአሜሪካ ኃይል ከቀጠናው ይወጣል ብለዋል። ሆኖም ምክር ቤቱ በአሜሪካ ወገን ላይ ፍጹም እምነት ባይኖረውም ድርድሩ እንደሚቀጥል ገልጾ ነገር ግን ጣቶቻችን በቃታው ላይ ናቸው፣ ማንኛውም ስህተት ከተፈጸመ በሙሉ ኃይል ምላሽ ይሰጣል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ነው እስራኤል በአሜሪካና ኢራን መካከል በተፈጸመው የተኩስ አቁም ስምምነት መስማማቷ የተዘገበ ሲሆን ይህ ድርድር የተመራው በፓኪስታን አማካኝነት ነው። ዶናልድ ትራምፕ ለዩናይትድ ስቴትስ ከኢራን ጋር ለ2 ሳምንታት የሚቆይ የተኩስ አቁም ስምምነት ከተደረሰ በኋላ ጠቅላላና የተሟላ ድል አሜሪካ ማግኘቷ ምንም ጥርጥር የለውም ሲሉ ተናግረዋል። ይፋ ከተደረገው ስምምነት በኋላ ለአዣንስ ፍራንስ ፕረስ በሰጡት ቃለ ምልልስ ኢራን የበለጸገው ዩራኒየም በስምምነቷ ፍጹም እንክብካቤ ይደረግላታል ሲሉም ተደምጠዋል። ትራምፕ በዩራኒየም ላይ ስለሚሆነው ነገር ምንም አይነት ዝርዝር መረጃ ሳይሰጡ እልባት አልነበረም ብለዋል። ስምምነቱ ከተቋረጠ በኋላ የኢራንን የሲቪል ኃይል ማመንጫዎች እና ድልድዮች ለማጥፋት ወደ መጀመሪያው ዛቻቸው ይመለስ ሲሆን የተጠየቁት ትራምፕ የምናየው ይሆናል ብለዋል። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት የተኩስ አቁም ስምምነቱ ለአሜሪካ እንደ ድል ይወሰዳል በማለት አሞካሽተው ከመጀመሪያው አንስቶ ትራምፕ ጦርነቱ ከ4 እስከ 6 ሳምንታት እንደሚቆይ ገምተው ነበር። እናም በ38 ቀናት ዩናይትድ ስቴትስ የዋሽንግተንን ዋና ወታደራዊ ዓላማዎች አሳክታለች ሲሉ አክለዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሜሪካ ከኢራን ጋር ያደረገችው የ2 ሳምንት የተኩስ አቁም ስምምነትን ቢደግፉም ስምምነቱ እስራኤል በሊባኖስ የምታካሄደውን ወታደራዊ ዘመቻ እንደማያካትት በይፋ አስታውቀዋል። ይህ መግለጫ የወጣው የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ ተኩስ አቁሙ ሊባኖስን ጨምሮ በሁሉም ስፍራዎች ተግባራዊ ይሆናል ካሉ ከጥቂት ሰዓታት በኋላ ነው። ኔታንያሁ በኤክስ ገጻቸው ባሰፈሩት መግለጫ ፕሬዝዳንት ዶናልድ ትራምፕ ኢራንን ለአሜሪካና ለእስራኤል የኒውክሌር ሚሳኤል ስጋት እንዳትሆን የሚያደርጉትን ጥረት እንደሚደግፉም ገልጸዋል። ሆኖም ግን የ2 ሳምንት የተኩስ አቁም ስምምነት ሊባኖስን አይጨምርም ብለዋል። በሰሜን በኩል ከሄዝቦላ ጋር የሚደረገው ውጊያ እንደማታቆም ግልጽ አድርገዋል። ሊባኖስ ወደዚህ ጦርነት የገባቸው እንደ አውሮፓውያኑ አቆጣጠር መጋቢት 2 ቀን የኢራን መንፈሳዊ መሪ አያቶላ አሊ ሀሜኒ መገደላቸውን ተከትሎ ሄዝቦላ ጥቃት በመሰንዘሯ ነበር። በእስራኤል ጥቃት እስካሁን ከ1500 በላይ ሊባኖሳውያን መገደላቸውና 1.2 ሚሊዮን የሚሆኑት ደግሞ መፈናቀላቸው ተነግሯል። ኔታንያሁ ይህን ይበሉ እንጂ የሊባኖሱ ጠቅላይ ሚኒስትር ነዋፍ ሰላም የሂዝቦላ ወታደራዊ እንቅስቃሴ በኢራን የሚመራ በመሆኑ በሚቀጥሉት 2 ሳምንታት በኢራንና በአሜሪካ መካከል የሚደረገው ድርድር ለሊባኖስ ዕጣ ፈንታ ወሳኝ መሆኑን ገልጸዋል። ይህ በእንዲህ እንዳለ የእስራኤል ጦር ዛሬ ረቡዕ ጠዋት በደቡብ ሊባኖስ ስሪፋና ሳዲቃን በተባሉ አካባቢዎች የአየር ጥቃት መፈጸሙን የሀገሪቷ ብሔራዊ የዜና ወኪል ዘግበዋል።
በተያያዘ ዜና ኢራንና አሜሪካ የደረሱት የተኩስ አቁም ስምምነትን ተከትሎ የነዳጅ ዋጋ ቀነሰ። የምጣኔ ሀብት ኢንተለጀንሲ ክፍል ባልደረባ የሆኑት አሌክስ ሶምስ ለአልጀዚራ እንደተናገሩት ከገበያዎቹ የተሰበሰበው መረጃ የነዳጅ ዘይት ዋጋ ቀንሷል። ነገር ግን የታወጀው የተኩስ አቁም ስለመቆየቱ እንደ ሰው ብዙ እርግጠኛ መሆን አይቻልም ብለዋል። በድርድር ላይ ትልቅ ክፍተት ስለሚኖር ገበያዎቹ አሁንም በመጠባበቅ ላይ ናቸው ብለዋል። ምንም እንኳን ዋጋው መቀነሱ ግልጽ ቢሆንም የነዳጅ ዋጋ አሁንም በየካቲት ወር መጨረሻ ከነበረው ጋር ሲነጻጸር በጣም ከፍ ያለ ነው። የሮይተርስ የዜና ወኪል እንደዘገበው በአሜሪካ ዌስት ቴክሳስ ገበያ የድፍድፍ ነዳጅ ዋጋ በበርሜል 16 በመቶ ገደማ ቀንሶ ወደ $94.59 ደርሷል። የተኩስ አቁሙ ዜና ከተሰማ በኋላ በዓለም አቀፍ ደረጃ ዋጋው በርሜል 15 በመቶ ቀንሶ ወደ $92.35 አሽቆልቁሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በዩናይትድ ስቴትስና በኢራን መካከል ለ2 ሳምንታት የሚቆይ የተኩስ አቁም ስምምነቱን በደስታ እንደተቀበሉት ቃል አቀባይ ስቴቫን ዱጃሪች በመግለጫቸው አስታውቀዋል። ጉተሬስ ሁሉም ወገኖች በዓለም አቀፍ ሕግ የሚጠብቃቸውን ግዴታዎች እንዲወጡና የተኩስ አቁም ውሎች እንዲከበሩ በአካባቢው ዘላቂና ሁሉን አቀፍ ሰላም ለማምጣት መንገድ እንዲጠርግ ጥሪ አቅርበዋል። ለዛሬ ያዘጋጀንላችሁ ዜና ይህን ይመስል ነበር። በእርግጥም ዓለም በለውጥ መሃል ናት። አንድ በኩል የጦርነት ነበልባል፣ በሌላ በኩል ደግሞ የሰላም ተስፋ ብልጭታ እየታየ ነው። እነዚህን ሁሉ ወቅታዊና ሚዛናዊ መረጃዎች በፍጥነት እንዲደርሳችሁ የቻናላችን ቤተሰብ ይሁኑ። አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየቀኑ የሚለቀቁ ትኩስ መረጃዎችን የመጀመሪያው ተመልካች ይሁኑ። ለተከታተላችሁን ሁሉ ከልብ እናመሰግናለን። በቀጣይ በሌላ መረጃዎች በድጋሚ እስከምንገናኝ ድረስ ሰላም ለሀገራችን፣ ሰላም ለዓለማችን። ጳጉሜ ሚዲያ የዘመን ድልድይ